ሀብታም ባያደርግህ እንኳን ከድህነት ያስወጣሃል። ይህን መጽሐፍ አንብበው። በጥንታዊት ባቢሎን አርካድ የተባለ ባለጸጋ ሰው ነበር። አንድ ቀን የልጅነት አብሮ አደግ ጓደኞቹ ይመጡና አርካድን እንዲህ ብለው ይጠይቁታል። ከልጅነት ጀምሮ ተመሳሳይ ትምህርት ተምረን ያደግነው፣ አሁን ላይ አንተ የባቢሎን ሀብታም ሆነሃል፣ እኛ ግን ቤተሰቦቻችንን እንኳን መመገብ አቅቶን በድህነት ነው ያለነው። ልዩነታችን ምንድን ነው? እባክህን የሀብትህን ሚስጥር ንገረን ብለው ለመኑት። አርካድም ሀብታም የሆነበትን ሚስጥር በዝርዝር ለጓደኞቹ አስረዳቸው። ይህን ሚስጥር ማወቅ ከፈለክ ዘ ሪቸስት ማን ኢን ባቢሎን የሚለውን መጽሐፍ አንብብ። ለዛሬ ከመጽሐፉ ያገኘሁትን አንድ ምክር ልንገርህ። ወጪህን መቆጣጠር ካልቻልክ መቼም ቢሆን ከድህነት አትወጣ። ገንዘብ ነው ገንዘብን የሚያመጣው። ስለዚህ ፔይ ዩርሰልፍ ፈርስት። ደሞዝ እንደተቀበልክ ቀድመ ለራስ ክፈል። የቤት ኪራይን ሆነ አስቤዛ ከመክፈል በፊት የተወሰነ ገንዘብ ቀንሰ ቆጥብ። ቢያንስ በትንሹ ከደሞዝህ 10% ቆጥብ። ምንም ወጪ ቢበዛብህ ይህን ቁጠባህን በፍጹም እንዳትነካው፣ ራቅ አድርጋ አስቀምጠው። ያንተ ገንዘብ እንዳልሆነ አስበው። ኑሮህን እንደምንም ብለህ በቀሪው ገንዘብ አቻችለህ ኑር። የመጀመሪያው ስቴፕ ቁጠባ ነው።